በአማራ ክልል በብልጽግናው ጦርና በነጻነት ታጋዩ የፋኖ መካከል የሚካሄደው ትንቅንቅ በተለይም ከሰሞኑ በአራቱ ማዕዘናት እንደ አዲስ መጀመሩ ሲነገር በጎጃም ቀጠና የቀስተ ደመና ሻለቃ ማርዘነብ ከተማ ላይ በወሰደው መብረቃዊ ጥቃት የጠላትን አመራሮችን በመደምሰስና በመማረክ አኩሪ ድል መቀዳጀቱን አስታውቋል። በከፍተኛ የውጊያ ጥበብና ወታደራዊ ብልጫ በተመራው በዚህ መብረቃዊ ጥቃት ከ50 በላይ የጠላት ኃይል ሲደመሰስ በርካቶቹ መቁሰላቸው የተረጋገጠ ሲሆን የሻለቃው መሪ መቶ አለቃ ተሾመና መቶ አለቃ ሽመልስን ጨምሮ በርካታ አዋጊዎች በተደረገው ለአስጨራሽ ውጊያ ተደምስሰዋል። በሌላ በኩል በመርሃቤቴ ከተማ በተካሄደው ኦፕሬሽን ያገዛዙ ባንዳ ሚሊሻዎች መገደላቸው ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አጼ ዘርዓ ያዕቆብ አንደኛ ኮርናደው ክፍለ ጦር በመርሃቤቴ ከተማ ባካሄደው ስኬታማ የከተማ ውጊያ ያገዛዙ ተላላኪዎች መደምሰስ መቻሉን ሲያስታውቅ በጎንደር ቀጠና ደግሞ በጎንደር ጠቅላይ ግዛት በ208ኛ ኮር ቀጠና የተሰነዘረው የድሮን ጥቃት ሙከራ ሙሉ በሙሉ መክሸፉ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት 208ኛ ኮር አመራሮች እንዳስታወቁት አገዛዙ ትላንት ግንቦት 12 ከ2018 ዓ.ም ከዳባት ወደ አጅሬ በሚወስደው መንገድ ላይ 13 ተብሎ በሚጠራው ስፍራ የድሮን ጥቃት ሙከራ አድርጓል። ይህ ጥቃት ከፍተኛ የፋኖ መሪዎችን ኢላማ ያደረገ ቢሆንም ሳይሳካለት ቀርቷል ነው የተባለው። በሌላ በኩል በወሎ ቤት አማራ ምዕራብ ግንባር ከለገሂዳ ከተማ ወደ ቢላላ ሲንቀሳቀስ በነበረ የብልጽግና ሰራዊት ላይ በተፈጸመ የሽምቅ ጥቃት ከ22 በላይ ወታደሮች መደምሰሳቸው ተሰምቷል። መረጃውን በስፋት የምታደምጧቸው ይሆናል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በአማራ ክልል በብልጽግናው ጦርና በነጻነት ታጋዩ ፋኖ መካከል የሚካሄደው ትንቅንቅ በተለይም ከሰሞኑ በአራቱም ማዕዘናት እንደ አዲስ መጀመሩ ሲነገር በጎጃም ቀጠና የቀስተ ደመና ሻለቃ ማርዘነብ ከተማ ላይ በወሰደው መብረቃዊ ጥቃት የጠላት አመራሮችን በመደምሰስና በመማረክ አኩሪ ድል መቀዳጀቱን አስታውቋል። የአማራ ፋኖ ቀስተ ደመና ሻለቃ አርበኞች ማርዘነብ ከተማ ላይ ተወሽቆ በህዝብ ላይ ግፍ ሲፈጽም የነበረውን የብልጽግና ኃይል ሌሊቱና ከ11 ሰዓት ተኩል በመምታት ታላቅ ወታደራዊ ድል ተቀዳጅተዋል። በከፍተኛ የውጊያ ጥበብና ወታደራዊ ብልጫ በተመራው በዚህ መብረቃዊ ጥቃት ከ50 በላይ የጠላት ኃይል ሲደመሰስ በርካቶቹ መቁሰላቸው የተረጋገጠ ሲሆን የሻለቃ መሪው መቶ አለቃ ተሾመና መቶ አለቃ ሽመልስን ጨምሮ በርካታ አዋጊዎች በተደረገው ለአስጨራሽ ውጊያ ተደምስሰዋል። የስርዓቱ አገልጋይ የሆኑት መኮ እንደ ዓላማውና በላቸው ወርቅን የተባሉ ሁለት የብልጽግና አመራሮች በፋኖች መማረካቸው የተገለጸ ሲሆን ኦፕሬሽኑን ተከትሎ የጠላት ኃይል በማርዘነብ ከተማ ውስጥ ከፍተኛ ሽብር ውስጥ ወድቋል ነው የተባለው። ጀግኖቹ አርበኞች ከጠላት ኃይል 8 የክላሽንኮቭ ጠመንጃዎች፣ 4 የመገናኛ ራዲዮ፣ የብሬን ሸንሸል፣ የእጅ ቦምቦች፣ በርካታ ካዝናዎችና ተተኳሾች ጨምሮ ከተለያዩ ወታደራዊ ቁሳቁሶችን በድል መማረካቸው ታውቋል። በሌላ በኩል በመርሃቤቴ ከተማ በተካሄደው ኦፕሬሽን የአገዛዙ ባንዳ ሚሊሻዎች መገደላቸው ተሰምቷል። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አጼ ዘርዓ ያዕቆብ አንደኛ ኮርናደው ክፍለ ጦር በመርሃቤቴ ከተማ ባካሄደው ስኬታማ የከተማ ውጊያ የአገዛዙን ተላላኪዎች መደምሰስ ችለዋል። አናብስቶቹ ትላንት ምሽት 2 ሰዓት ላይ በመርሃቤቴ ዓለም ከተማ 01 ቀበሌ ማቆር በተባለ አካባቢ የአማራን ወጣት በማዋከብና በዘረፋ ሲሰማራ በነበሩ የስርዓቱ ቅጥር ሚሊሻዎች ላይ መብረቃዊ እርምጃ ወስዷል። በልዩ ኦፕሬሽን ቡድኑ በተወሰደው እርምጃ 2 የስርዓቱ አገልጋይ ሚሊሻዎች ሲደመሰሱ 1 ክላሽንኮቭ ጠመንጃ በፋኖ እጅ የገባ ሲሆን ቁጥራቸው በውል ያልታወቀ ሌሎች የባንዳ አባላትም ክፉኛ ቆስለዋል። የፋኖ አባላት ኦፕሬሽኑ ምንም አይነት ጉዳት ሳይደርስባቸው በስኬት በማጠናቀቅ ወደ ጦር ሰፈራቸው የተመለሱ ሲሆን አገዛዙ ከፍርሃት የተነሳ ከተማዋን በተኩስ ያናውጣት ማደሩ ምንጮቻችን አረጋግጠዋል። ይህ በእንዲህ እንዳለ አማራ ጠሉ የብልጽግና ስርዓት በሸዋ ምንጃር ሸንኮራ ወረዳ ከአከለል ቀበሌ ቃቄቻ ቦካን ጫካ በተባለ ስፍራ ማህበረሰቡ ከ1989 ዓ.ም ጀምሮ በጥንቃቄ ሲጠብቁ የነበረውን ጥቅጥቅ ደን በኦሮሚያ ልዩ ኃይል አማካይነት ግንቦት 11 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ15 ላይ በእሳት ማቃጠሉ ተነግሯል። እሳቱን ለማጥፋት የደረሱ የአካባቢው አማራና ኦሮሞ ነዋሪዎች በስፍራው የነበሩ የኦሮሚያ ልዩ ኃይልና የሚሊሻ አባላት እናንተ አያገባችሁም በማለት በዛቻና በጉልበት ማባረራቸው ነዋሪዎቹ በምሬት ገልጸዋል። የደን ቃጠሎ በወረዳው አስተዳደር ይሁንታ የተፈጸመ መሆኑን ያረጋገጡት ነዋሪዎቹ ድርጊቱ የህዝብን ሀብት ለማውደም የታቀደ ሽፍጥ መሆኑ በመግለጽ ከፍተኛ ሀዘንና ቁጭት ውስጥ መሆናቸውን አስታውቀዋል። በሌላ በኩል በጎንደር ጠቅላይ ግዛት 208ኛ ኮር ቀጠና የተሰነዘረው የድሮን ጥቃት ሙከራ ሙሉ በሙሉ መክሸፉ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት 208ኛ ኮር አመራሮች እንዳስታወቁት አገዛዙ ትላንት ግንቦት 12 ቀን 2018 ዓ.ም ከዳባት ወደ አጅሬ በሚወስደው መንገድ ላይ 13 ተብሎ በሚጠራው ስፍራ የድሮን ጥቃት ሙከራ
እንዲያመራ ተደርጓል። አገዛዙ በከፍተኛ የውጭ ምንዛሬና በውድ ዶላር ከተባበሩት አረብ ኤሚሬቶች ካስመጣቸው የጦር መሳሪያዎች መካከል አንዱን በመጠቀሙ የኮሮና አመራሮችና አባላት ታርጌት በማድረግ ጥቃቱን ቢሰነዘርም የጠላት እቅድ ሙሉ በሙሉ መክሸፉ ተረጋግጧል። ለአማራ ህዝብ ደህንነት ምንም አይነት ደንታ የሌለው ይህ አረመኔ ስርዓት ንጹሃን ገበሬዎች በሚኖሩበት አካባቢ የድሮን ጥቃት ለመፈጸም የሞከሩ ለአማራ ህዝብ ያለውን ጥላቻ በግልጽ የሚያሳይ ሲሆን ለማጥቃት ከተሰማሩት 2 ድሮኖች መካከል አንደኛው ጥቃት ቢሰነዝርም በሰውም ሆነም በንብረት ላይ ምንም አይነት ጉዳት ሳያደርስ የቀረ ሲሆን ሁለተኛው ድሮን ግን ሳይሳካለት ቀርቶ የከሸፈ መሆኑ ታውቋል። አገዛዙ ይህንን የመሰለ አርቲፊሻል ውጊያ ለፕሮፓጋንዳ ፍጆታ የሚጠቀምበት በመሆኑ መላው የፋኖ አባላትና የጎንደር ህዝብ በጠላት ሴራ ሳይደናገጡ የነጻነት ተጋድሎውን በጽናት እንዲቀጥሉ የ208ኛ ኮር አመራሮች ጠንካራ የማሳሰቢያ መልእክታቸውን አስተላልፈዋል። በሌላ በኩል በወሎ ቤት አማራ ምዕራብ ግንባር ከለገይዳ ከተማ ወደ ለቢላላ ሲንቀሳቀስ በነበረ የብልጽግና ሰራዊት ላይ በተፈጸመ የሽምቅ ጥቃት 22 በላይ ወታደሮች መደምሰሳቸው ተሰምቷል። ጀብደኛው ምኒልክ ዛን 105ኛ ኮር 33ኛ ክፍለ ጦር መብረቅ ሻለቃና ንስር ሻለቃ ከለገይዳ እስከ ጃማ በመዘርጋት ባደረጉት ትንቅንቅ ታላቅ ጀብዱ ፈጽመዋል። ከግንቦት 10 እስከ 11 2018 ዓ.ም በወሰደው አውደ ውጊያ በለገይዳ የመጣውን የብልጽግና ኃይል በመፋለም የጠላት ትስስር የተበጣጠሰ ሲሆን ከ10 በላይ በመደምሰስና ከ12 በላይ ከባድና ቀላል ቁስለኛ በማድረግ ድል ተጎናጽፈዋል። የአገዛዙ ኃይል በተደረገበት መብረቃዊ ጥቃት በመበሳጨት በመካናይዝ የታገዘ ጦርነት በመክፈት የንጹሃን አማራውያን ቤትና ንብረቶችን አውድሟል። ቀናትን በወሰደው ለአስጨራሽ ፍልሚያ ጠላትን የረፈረፉት የ105ኛ ኮር አካል የሆነው የ33ኛ ክፍለ ጦር የጠላትን ኃይል ዶጋመድ በማድረግ ድል አስመዝግቧል ሲል የምኒልክ ህዝብ ግንኙነት መምሪያ አስታውቋል። ይህ በእንዲህ እንዳለ በወራይሉ ወረዳ ህዝብ በግዳጅ የተሰጠውን ምርጫ ካርድ ለፋኖ አስረክቧል። በደቡብ ወሎ ዞን ወራይሉ ወረዳ የቆልምቢ አካባቢ ነዋሪዎች የብልጽግናው አገዛዝ በየቤቱ በየገበያ ቦታው በግዳጅ ያደላቸውን የምርጫ ካርድ በነቂስ በመውጣት ለፋኖ ማስረከባቸው ተሰምቷል። ህዝቡ አምባገነኖችን በድምጻችን አናነክስም ሲል በይፋ ውጇል። አገዛዙ ተጨማሪ የአማራን ህዝብ ለእልቂት የሚዳርግበት የስልጣን ማቆያ ጊዜ ለማግኘትና ህገወጥ ስልጣኑን ለማራዘም በየቤቱ ያደላቸውን የምርጫ ካርድ ህዝቡ በፈቃደኝነት በመሰብሰብ ለታጋዮቹ አስረክቧል። በአጠቃላይ ከ2100 በላይ የምርጫ ካርዶች ለታጋዮች የተሰጡ ሲሆን እነዚህ ካርዶች በህዝቡ ፊት በታጋዮች አማካኝነት እንዲቃጠሉም ተደርጓል። ይህ ድርጊት አገዛዙ በህዝብ ላይ የሚጭነው የፖለቲካ ተጽዕኖ ሙሉ በሙሉ መክሸፉን የሚያሳይ ነው። ካርዶቹን ለታጋዮቹ ያስረከቡት ነዋሪዎቹ አምባገነኖችን በድምጻችን አናነግስም ሲሉ ቃል በቃል ተናግረዋል። ይህ የቁልምቢ ድርጊት አገዛዙ በጠመንጃ አፈሙዝ ሊያሳካው የሚሞክረውን የምርጫ ድራማ መክሸፉን እና የፋኖ ትግል ከማንኛውም የፖለቲካ ተጽዕኖ በላይ መሆኑን ያረጋገጠ መሆኑም ተመላክቷል። መረጃችን ሲቀጥል የአዋሽ ወልዲያ የባቡር ፕሮጀክት መቋረጥና በዙሪያ ያለው እውነታ አስመልክቶ አዲስ መረጃ ደርሷል። የብልጽግና አገዛዝ አመራሮች የአዋሽ ወልዲያ የባቡር ፕሮጀክት አስመልክቶ ሸፍጥ የተሞላበት የሐሰት መረጃ እያሰራጩ መሆኑን በዚህ ፕሮጀክት ላይ ሲሳተፍ የነበረና አሁንም ጉዳዩን በቅርበት እየተከታተለ ያለ አንድ የዘርፉ ባለሙያ ለኢትዮ 251 ሚዲያ ዝርዝር መረጃዎችን ስሜ እንዳይጠቀስ በሚል አጋርቷል። እኛም እንደሚከተለው እናቀርበዋለን። የአማራ ህዝብ ተጠቃሚ የሚያደርጉ የልማት ፕሮጀክቶች ሆን ተብለው ተሰነካክለው እንዲቀሩ የሚደረግበት አግባብ የሚዘገን በመሆኑ መረጃውን ያቀረበው ባለሙያ ዝም ብሎ ማለፍ እንዳልቻለ ገልጿል። ይህ ባለሙያ ፕሮጀክቱ በመጀመሪያ ሐሳብ ሲጸነስ ጀምሮ በብልጽግናው ጠቅላይ ሚኒስትር ሆን ተብሎ እንዲመክን እስከተደረገበት ጊዜ ድረስ በቅርብ ሲከታተል የነበረና በአማራ ክልል መንግስት እንዲሁም በዚሁ ክልል በፌዴራል መንግስት የሚሰሩ የመንገድ፣ የባቡር፣ ኤሌክትሪክ ኃይል፣ የቴሌ፣ የመስኖና የመሳሰሉት የመሰረተ ልማት ፕሮጀክቶች መረጃ የመያዝ ኃላፊነት የነበረው ነው። በቅርቡ ጠቅላይ ሚኒስትሩ ፕሮጀክቱ አዋጭ ስለነበረ እንዲቆም እንዳደረጉት በይፋ መናገራቸውን ተከትሎ እጅግ ከፍተኛ ሀገራዊ ፋይዳ ያለውንና $4 ቢሊዮን በላይ ወጥቶበት ወደ 90 በመቶ የሚሆነው ስራው የተጠናቀቀ የባቡር መስመር ዝርጋታ መቋረጥ በአገሪቱ መሪዎች እየተፈጸሙ ካሉ ብሔራዊ ክህደቶች አንዱ ማሳያ መሆኑ ተመላክቷል። ከዚህም በተጨማሪ ሰሞኑን የወዴድ ብልጽግና አማሮች በአማራ ህዝብ ላይ ቀጣይነት ያለው ይህ ክህደት ድራማ እየሰሩ በመሆኑ ህዝቡ ትክክለኛ መረጃ እንዲያገኝ ሀቁን መግለጽ አስፈላጊ ሆነዋል። የዚህ ፕሮጀክት እንዲቋረጥ ያደረገው የፕሮጀክቱ አዋጭነት አለመኖር ወይም የፋይናንስ ጥረት ሳይሆን በተለይም አካባሽ ወልዲያ ያለው የተሟላ በጀት የነበረው ቢሆንም ጠቅላይ ሚኒስትር አብይ አህመድ በማይፈልጉት አካባቢ የተገነባ በመሆኑና በብሔር ተኮር ፖለቲካ ምክንያት ነው። የሰሞኑ የባቡር ፕሮጀክት የምርጫ መቀስቀሻ ለማድረግ እየዳከሩ ያሉ የወዴድ ብልጽግና ወኪሎች ወይም በህዝብ በየመድረኩ እየተነሳ ያለውን ጥያቄ ለማታለል ሆን ተብሎ በተሰራው ድራማ ወይም በራሳቸው ተነሳሽነት ለአማራ ህዝብ የክህደት ትግ እያሳዩ መሆኑን ገልጸዋል። ከአዋጭነት አንጻር የአዋሽ ወልዲያ ሐራ ገበያ የባቡር ፕሮጀክት የፌዴራሉ መንግስት በርካታ የሀገር ውስጥና የውጭ ሀገራት ዓለም አቀፍ አማካሪዎችን ቀጥሮ በከፍተኛ ወጪ ያስጠናው ሀገራዊ ሜጋ ፕሮጀክት ነበር። በጥናቱ ላይ በመሰረት በመጀመሪያ ለመገንባት ከታቀደው ወደ 5000 ኪሎ ሜትር የባቡር መስመር ዝርጋታ ሀገራዊ እቅድ ተካቶ በአዋጭነቱ ቅድሚያ የተሰጠው ፕሮጀክትም ነበር። በአቶ መለስ ዜናዊ የጠቅላይ ሚኒስትርነት ዘመን አበዳሪ ድርጅቶች በአዋጭነቱ አምነው ብድር የፈቀዱለት ሲሆን እንደ ክሬዲት ስዊዝ እና የቱርክ ኤግዚም ባንክ ያሉ አበዳሪዎች ለኢንተር
ኢንተርናሽናል አማካሪ ድርጅት ቀጥረው አስጠንተው አዋጭነቱ ተረጋግጦ ብድር የተፈቀደለትና ወደ ግንባታ ከተገባም በኋላ ባለም አቀፍ ስታንዳርድ መሰረትም ክትትል እየተደረገ የተገነባ ፕሮጀክት መሆኑን ገልጸዋል። የአዋሽ ኮምቦልቻ ሀራ ገበያ የባቡር ፕሮጀክት ዋነኛ ልዩ የባህሪ የውስጣዊና የውጭ የትስስር ጥንካሬው ነበር። በውስጣዊ ትስስሩ በርካታ የአማራ የትግራይና የአፋር አካባቢዎች በቀጥታ ከማስተሳሰሩም በላይ በውጫዊ ትስስሩ የሀገሪቱን ሰሜናዊ ክፍል ከማዕከላዊና ምዕራባዊ አካባቢዎች ጋር በማስተሳሰር ኢትዮጵያን ከጎረቤት ሀገሮች ጋር የማያያዝ ዓላማም ነበረው። ይህ መስመር ከወልዲያ ወረታ ሱዳን፣ ከወረታ ባህር ዳር ደብረ ማርቆስ ደጀን፣ ከወልዲያ ሀራ ገበያ መቀሌ በቀጠና አስመራ ምጽዋ ወደብ እንዲሁም ከወልዲያ ሀራ ገበያ አሳይታ ታጁርና አሰብ ወደቦች ማስተሳሰር በሩቁ ታሳቢ ያደረገም ነበር። በተጨማሪም ወልዲያ ሀራ ገበያ ኮምቦልቻ፣ አዋሽ ጅቡቲ እንዲሁም አዋሽ አዲስ አበባ አድርጎ የደቡብንና የምዕራባዊ ሀገሪቱን አካባቢ የሚያስተሳስር ኔትወርክ ለመፍጠር የጀርባ አጥንት ሆኖ የሚያገለግል ፕሮጀክትም ነበር። አበዳሪ አካላትና የፌዴራል መንግስቱ እነዚህ ትስስሮች መዝነው ባቡሩን ተከትለው የሚገነቡ የኢንዱስትሪ ፓርኮችን ወይም ምርቶችን ግምት አስገብተው በጥናት አዋጭነቱ ታምኖበት ወደ ስራ በመግባቱ ያለምንም የፋይናንስ ችግር ግንባታው ወደ መጠናቀቁ ተቃርቦም ነበር። የፕሮጀክቱን አጠቃላይ ይዘትና አፈጻጸም በተመለከተ ይህ ባቡሩ መስመር ከአዋሽ ኮምቦልቻ፣ ወልዲያ ሀራ ገበያ መቀሌ በጠቅላላው 640 ኪሎ ሜትር ርዝመት ያለው ሲሆን በሁለት ኮንትራክተሮች ተይዞ ይሰራም ነበር። ከአዋሽ ኮምቦልቻ ወልዲያ ያለው ክፍል የአፒ መርከዚ በሚባል የቱርክ ኩባንያ፣ ከወልዲያ ሀራ ገበያ መቀሌ ያለው ደግሞ በሌላ የቻይና ኩባንያ እየተሰራም ነበር። አፈጻጸሙ ሲታይ ከአዋሽ ኮምቦልቻ 270 ኪሎ ሜትር የሚሸፍነው ስራ 99 በመቶ ተጠናቆ የኃይል አቅርቦትን ብቻ የሚጠብቅ ነበር። ከኮምቦልቻ ወልዲያ ሀራ ገበያ ያለው 130 ኪሎ ሜትር 80 በመቶ ተሰርቶ የማጠናቀቂያ ስራ ብቻ የቀረው ሲሆን ከወልዲያ ሀራ ገበያ መቀሌ ያለው 240 ኪሎ ሜትር ከፍተኛ ተራራማ አካባቢዎችን በመስበር በርካታ የመተላለፊያ ዋሻዎችን ጭምር በመስራት አጠቃላይ 60 በመቶ ስራው ተጠናቆም ነበር። በመጨረሻም ይህ ሁሉ ባለበት ሁኔታ ሰሞኑን የወዴድ ብልጽግና አማሮች በአማራ ክልል ከሰሜንና ደቡብ ወሎ ተሰባስበው በአብይ አህመድ በጥልቅ ጉድጓድ የተቀበረውን የባቡር ፕሮጀክት አስጀመርን ብለው በወሎ ህዝብ ላይ የክህደት ድራማ ሲተውኑ መታየቱ ተገልጿል። አለቃቸው ስለማያዋጣ አቋርጥ ነው ብሎ በግልጽ በተናገረለት ሁኔታ ምንም አይነት በጀት ሳይመደብ ኮንትራክተርና ኮንሰልታንት ሳይኖረው እንዲሁም እነሱ በሌላቸው ስልጣን መልሰን አስጀመር ነው ብለው በአማራ ህዝብ ማላገጣቸው ተመልክቷል። የሚዲያ ሰዎች፣ ተመራማሪዎች፣ የፖለቲካ ሰዎች እና የመስኩ ባለሙያዎች ቀረብ ብለው ህዝቡን እንዲያነጋግሩና ከተጠቀሱት ምንጮች መረጃ አፈላልገው እውነቱን እንዲረዱ ጥሪ ቀርቧል። መረጃው ለኢትዮ 251 ሚዲያ ያቀረበው ባለሙያ በቀጣይ ከዚህ መንግስት በፊት ተጀምሮ የነበሩ ነገር ግን በብልጽግናው ዘመን እንዲቋረጡ የተደረጉ የመንግስት የኤሌክትሪክ ኃይል፣ የቴሌ፣ የትምህርት ኢንዱስትሪ፣ የግብርናና ሌሎች ፕሮጀክቶችን ለማቅረብ እንደሚሞክር ገልጾ ጽሑፉን አጠቃለዋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ